እንኳን ወደ ቻናሌ በሰላም መጣችሁ ጓደኞቼ። ዛሬ ስለ ህይወት፣ ገንዘብ እና ስኬት ያለውትን አመለካከት ሊቀይር ወደሚችል አስደሳች ጉዞ ልወስዳችሁ እፈልጋለሁ። አሁን ላጋራችሁ ያሰብኩት ታሪክ ብቻ አይደለም፣ የብዙ ሚሊዮኖች ሰዎችን ህይወት የቀየረ ትምህርት ነው። የምንነጋገረው ስለ ሪች ዳድ ፑር ዳድ ነው። የገንዘብ ነፃነትን እንዴት ማግኘት እንደሚቻል ከተጻፉ በጣም ኃይለኛ መጽሐፎች አንዱ ነው። ይህን አስብ። አንተ ወጣት ወንድ ነህ። እያደግክ በሕይወትህ ውስጥ ያሉትን አዋቂዎች ትመለከታለህ። አንድ ሰው ጠንክረህ አጥና፣ ጥሩ ሥራ አግኝ እና ገንዘብ ቆጥብ ይላል። ሌላኛው ደግሞ ገንዘብ እንዴት እንደሚሠራ ተማር፣ ላንተን እንዲሠራ አድርግ እና ሀብት ገንባ ይላል። ሁለት ፍጹም ተቃራኒ ሐሳቦች። የትኛውን ትከተላለህ? ይህ የሮበርት ኪዮሳኪ የሪች ዳድ ፑር ዳድ ደራሲ ሕይወት ነበር። በሕይወቱ ውስጥ ሁለት የአባትነት ምስሎች ነበሩት። በጣም የተለያየ እምነት ያላቸው ሁለት ሰዎች። ድሃ አባቱን ድሃ አባት ብሎ ጠራቸው። ሀብታም አባቱን ደግሞ ሀብታም አባት ብሎ ጠራቸው። ድሃ አባቱ የተማረና ጥሩ ሥራ ያለው የሥጋ አባቱ ነበር። እሱ አስተማሪ ሆኖ ይሠራ ነበር። እናም ስኬት የሚመጣው በትጋት ከመስራት እንደሆነ ሁልጊዜም ያምን ነበር። ጥሩ ውጤት ማግኘትና የሙያ ደረጃን መውጣት። ነገር ግን ከትምህርቱ ባሻገር ድሃ አባቱን ተቸግሯል። እሱ ደሞዝ ከደሞዝ እየኖረ የክፍያ መጠየቂያዎችን ስለመክፈል ይጨነቅ ነበር እና ስለ ገንዘብ ማውራት ጨዋነት የጎደለው እንደሆነም ያምን ነበር። በሌላ በኩል ሀብታሙ አባት ከፍተኛ ትምህርት አልነበረውም። የሚያምር ዲግሪ ወይም የመንግሥት ሥራ አልነበረውም። ነገር ግን ከዚህም በላይ ዋጋ ያለው ነገር ነበረው፣ ስለ ገንዘብ ዕውቀት። ሪች ዳድ ሀብታም አባት የራሱ ንግዶች ነበሩት። ኢንቨስትመንት ያደርግ ነበር። እናም የፋይናንስ ትምህርት ከመደበኛ ትምህርት የበለጠ አስፈላጊ እንደሆነ ያምን ነበር። እሱም አለ፣ አንተ ለገንዘብ አትሰራም፣ ገንዘብ ላንተ እንዲሰራ ታደርጋለህ። አሁን እንደ ሮበርት ላለ ወጣት ልጅ በእነዚህ ሁለት ሰዎች መካከል ቆሞ አሰበ። ሁለቱም ምክር እየሰጡት ነው፣ ነገር ግን ምክራቸው በጣም የተለያየ ነው። ድሃ አባት እንዲህ አለ፣ ለደህንነት ጥሩ ሥራ አግኝ። ሀብታም አባት እንዲህ አለ፣ ለሌሎች ሥራዎችን ፍጠር። ድሃ አባትም አለ፣ ገንዘብ የክፋት ሁሉ ሥር ነው። ሀብታም አባት ደግሞ አለ፣ የገንዘብ እጦት የክፋት ሁሉ ሥር ነው። ሮበርት መጀመሪያ ላይ ግራ ተጋብቶ ነበር። ሁለቱንም ይወዳቸዋል። ነገር ግን አንድ ነገር ማስተዋል ጀመረ። ድሃው አባት ብልህ ቢሆንም ሁልጊዜም ስለ ገንዘብ ይጨነቅ ነበር። ሀብታሙ አባት እንደ ሌሎቹ የተማረ ባይሆንም ስለ ወደፊቱ ሁልጊዜ ዘና ያለ እና በራስ መተማመን ነበረው። አንድ ቀን ሮበርት ሀብታም አባትን ጠየቀው፣ ለምን በገንዘብ በጣም ትተማመናለህ? ሀብታም አባትም ፈገግ ብሎ መለሰለት፣ ሁለቱም እንዴት እንደሚሠራ ስለገባኝ። አብዛኛዎቹ ሰዎች ገንዘብ እንዲሠራላቸው ማድረግ አያውቁም። ሕይወታቸውን በሙሉ ለገንዘብ ጠንክረው ይሠራሉ እንጂ ገንዘቡን ለነሱ እንዲሠራላቸው አያደርጉም። ያቺ አንዲት አረፍተ ነገር ለሮበርት ሁሉንም ነገር ለወጠችው። አንድ የጉጉት ዘር በአእምሮው ውስጥ ተተከለ። እሱ ከሀብታም አባት ለመማር ሚስጥሮቹን ለመረዳት እና የእርሱን ፈለግ ለመከተል ወሰነ። አሁን እዚህ ጋር ለአፍታ ቆም ብለን ይህንን እናንጸባርቅ። ይህ ለብዙዎቻችን እውነት አይደለምን? ትምህርት ቤት ሂድ፣ ጥሩ ሥራ አግኝ፣
ለጥሮታህ አስቀምጥ እየተባልን እናድጋለን። ገንዘብን እንዴት ማስተዳደር እንዳለብን አስተምሮን የሚያውቅ ሰው አለ? እንዴት ማሳደግ፣ ሂሳብ ለመክፈል ብቻ ከመስራት ውደት እንዴት ማምለጥ? ገንዘብን በተመለከተ ያለው አስተሳሰብ የወደፊት ሕይወቶን ይቀርጻል። ገንዘብን እንዳስፈሪ ወይም ክፉ ነገር ካዩት ሁልጊዜም ከእሱ ጋር ይታገላሉ። ነገር ግን ገንዘብን እንደ መሳሪያ ካዩት መቆጣጠርና ማሳደግ የሚችሉት ነገር ወደ ነፃነት በር ይከፍታል እና ወደ መልካም አጋጣሚዎች። ስለ እሱ አስብ። ከፊትህ 2 መንገዶች ቢኖሩህ አንዱ ወደ የገንዘብ ችግር የሚመራ ሲሆን ሌላኛው ደግሞ ወደ የገንዘብ ነፃነት የሚመራ ይሆናል። ትክክለኛውን እንዴት መምረጥ እንዳለብህ ማወቅ አትፈልግም? ዛሬ የምንገልጠው በትክክል ይህንን ነው እና እያንዳንዱ ውይይት የሮበርትን አይኖች በሰፊው ከፈተ። አንድ ቀን አባትየው ሮበርት ሊረሳው የማይችለውን ነገር ተናገረ። ሀብታሞች ለገንዘብ አይሰሩም። ሮበርት ግራ ተጋባ። አሰበ። ምን ማለትህ ነው? ሰዎች የሚሰሩት ለገንዘብ አይደለም እንዴ? አባት በፈገግታ አስረዳ። አይ ሮበርት፣ ድሆችና መካከለኛ መደብ ለገንዘብ ይሰራሉ። ሀብታሞች ግን ገንዘብ ለነሱ እንዲሰራ ያደርጋሉ። ልዩነቱ ይህ ነው። ሀብታም አባት አብዛኛው ሰው ሕይወቱን በአንድ ዑደት ውስጥ እንዴት እንደሚኖር አስረድቷል። እሱም የአይጥ ሩጫ ብሎ የጠራው ወጥመድ። እሱም ወጣት ስትሆን ትምህርት ቤት ትሄዳለህ አለ። እዚያ ጥሩ ሥራ እንድታገኝ ጠንክረህ ትማራለህ። አንዴ ሥራ ካገኘህ ገንዘብ ለማግኘት ጠንክረህ ትሠራለህ። በዚያ ገንዘብ እንደ ቤት ወይም መኪና ያሉ ነገሮችን ትገዛለህ። ነገር ግን እነዚያ ነገሮች ከክፍያዎች ጋር ይመጣሉ። የቤት ማስያዣ፣ ብድሮች፣ ግብሮች እና ጥገናዎች። ስለዚህ የበለጠ ትሠራለህ። እነሱን ለመክፈል ነው። በጭራሽ አያልቅም። ሀብታም አባትም ቆም ብሎ አከለ። ሰዎች ለፋይናንስ ደህንነት እየሰራን ነው ብለው ያስባሉ። ነገር ግን በእርግጥ እየሰሩ ያሉት ላለቃቸው፣ ለመንግስትና ለባንክ ነው። በጠነከሩ ቁጥር በዚህ ዑደት ውስጥ በጥልቀት ይገባሉ። ለዚህም ነው ከአይጥ ሩጫ ፈጽሞ መውጣት የማይችሉት። አንድ ጆን የሚባል ሰው አስቡ። ጆን በወር $3000 ያገኛል። ጆን ደሞዝ እንደጨመረለት እና በወር 4000 ማግኘት እንደጀመረ ምን ያደርጋል? ትልቅ ቤት፣ የተሻለ መኪና ወይም አዲስ ስልክ ይገዛል። ገቢው ሲጨምር ወጪውም ይጨምራል። ከማጠራቀም ወይም ኢንቨስት ከማድረግ ይልቅ ማውጣቱን ይቀጥላል። አሁን ጆን እነዚህን አዳዲስ ወጪዎች ለመሸፈን ይበልጥ ጠንክሮ መስራት አለበት። ይህ ዑደት ለዘላለም ወጥመድ ውስጥ ያቆየዋል። ሮበርት ራሱን ነቀነቀ። ድሃ አባቱ በትክክል ይህንን ነበር ሲያደርግ የነበረው። ሀብታሙ አባት ሮበርትን የፋይናንስ ነፃነት ምን ማለት እንደሆነ ታውቃለህ? ሮበርት ጭንቅላቱን ነቀነቀ። ሀብታሙ አባት እንዲህ በማለት አብራራ። የገንዘብ ነፃነት ማለት ወጪዎችህን ለመሸፈን የሚያስችል በቂ ገቢ ከኢንቨስትመንቶችህ ወይም ከንብረቶችህ ማግኘት ማለት ነው። እዚያ ደረጃ ላይ ስትደርስ ካልፈለግ በስተቀር መስራት አይጠበቅብህም። ገንዘብህ ላንተ ይሰራል። እሱም በመቀጠል ሰዎች ሀብታም መሆን ማለት ብዙ ደሞዝ የሚያስገኝ ሥራ መያዝ ነው ብለው ያስባሉ። ነገር ግን ብዙ የሚያገኝ ሰው እንኳን ወጪው በጣም ከፍ ያለ ከሆነ ሊከስር ይችላል። እውነተኛ ሀብት የሚመጣው ገቢ ከሚያስገኙ ንብረቶች እንጂ
ትልቅ ደሞዝ ከማግኘት አይደለም። ሀብታሙ አባት ለሮበርት ስለ ንብረቶችና ዕዳዎች ቀላል ግን ሕይወትን የሚቀይር ትምህርት ሰጡት። ንብረት ማለት ሥራ ባትሰራም እንኳን ገንዘብ ወደ ኪስህ የሚያስገባ ነገር ነው። ዕዳ ማለት ደግሞ ገንዘብ ከኪስህ የሚያወጣ ነገር ማለት ነው። በተለያዩ ጉዳዮች እንመልከት። ጉዳይ 1፣ መኪና መግዛት። አንድ ወጣት $10,000 አጠራቅሞ መኪና ገዛ። መኪናው ነዳጅ፣ ጥገና፣ ኢንሹራንስ ያስፈልገዋል። ከጊዜ በኋላ መኪናው ዋጋውን ያጣል። ይህ ዕዳ ነው፣ ምክንያቱም ከኪሱ ገንዘብ ስለሚያስወጣ። ጉዳይ 2፣ በንብረት ላይ ኢንቨስት ማድረግ። ሌላ ሰው ተመሳሳይ $10,000 ይቆጥባል እና ትንሽ መሬት ይገዛል። በወር $200 ኪራይ ያገኛል። ከጊዜ በኋላ የመሬት ዋጋ ይጨምራል፣ እናም ገቢ ማመንጨት ይቀጥላል። ይህ ንብረት ነው፣ ምክንያቱም ገንዘብ ወደ ኪስህ ያስገባል። ሮበርት ተደነቀ። ሰዎች ዕዳዎችን ከንብረቶች ጋር ምን ያህል እንደሚያምታቱ ተገነዘበ። ቤት፣ መኪና ወይም ውድ ልብሶች እንደ ሀብት ሊሰማቸው ይችላል፣ ግን ገቢ አያስገኙም፣ ገንዘብ ያስወጣሉ። ሀብታሙ አባት ለሮበርት እንዲህ አሉ። ሀብታሞች መጀመሪያ ንብረት ይገዛሉ። ገንዘብ የሚያስገኙላቸውን ነገሮች ላይ ኢንቨስት ያደርጋሉ። ንግድ፣ ሪል ስቴት፣ አክሲዮን እና ሌሎች ችሎታቸውን ለመጨመር የሚያስችላቸውን ትምህርትም ጭምር። እነዚህ ኢንቨስትመንቶችን ተግብረው ገቢ ያመነጫሉ። በቂ ሀብት ካላቸው በኋላ ስለ ገንዘብ ሳይጨነቁ የቅንጦት ዕቃዎችን መግዛት ይችላሉ። ሀብታም አባትም ለሮበርት ግልጽ ለማድረግ ሌላ ምሳሌ ሰጠው። 2 ቤተሰቦችን አስብ። ሁለቱም በወር $5,000 ያገኛሉ። ቤተሰብ ሀ ሁሉንም ገንዘባቸውን ለቤት ኪራይ፣ ለምግብ፣ ለመዝናኛ ያጠፋሉ። በወሩ መጨረሻ ምንም የቀራቸው ነገር የለም። በሌላ በኩል ቤተሰብ ለ $4,000 ብቻ ያወጣል እና $1,000 በአክሲዮን ላይ ያፈሳል። ከጊዜ በኋላ ኢንቨስትመንቶቻቸው ያድጋሉ እና በወር $500 ከትርፍ ክፍፍል ማግኘት ይጀምራል። በመጨረሻም ይህን ተግብሮ ገቢያቸው ወጪያቸውን ለመሸፈን ወደሚያስችላቸው በቂ መጠን ያድጋል። ቤተሰብ ለ በገንዘብ ነፃ ይሆናል። ቤተሰብ ሀ ግን አሁንም በአይጥ ሩጫ ውስጥ ተጣብቋል። ሮበርት ማስተዋል የጀመረው ስለ ገንዘብ ብዛት ሳይሆን ስለ አጠቃቀሙ እንደሆነ ነበር። ሀብታም አባት ሮበርትን ነገረው። አብዛኛው ሰው አልችልም ብሎ ያስባል። ሀብታሞች ግን እንዴት ላድርገው ብለው ያስባሉ። ይህ ትንሽ የአስተሳሰብ ለውጥ ትልቅ ልዩነትን ይፈጥራል። እሱም አብራራ። አቅሙ የለኝም ስትል አንጎልህ ይዘጋል። ነገር ግን እንዴት አቅሙ ሊኖረኝ ይችላል ብለህ ስትጠይቅ አንጎልህ መፍትሄዎችን መፈለግ ይጀምራል። ሀብታም አባትም ለሮበርት አንድ ተግባር ሰጠው። የሆነ ነገር በፈለግክ ቁጥር ግን መግዛት እንደማትችል ስታስብ እንዴት ማሳካት እንደምትችል 3 መንገዶችን ጻፍ። ምናልባት አላስፈላጊ ወጪዎችን መቀነስ ወይም ተጨማሪ ገቢ የሚሰጥ ሥራ መስራት ወይም
የበለጠ የሚያስገኝ ሙያ መማር ትችላለህ። ይህ ልምምድ እንደ ሀብታም ሰዎች እንድታስብ አእምሮህን ያሰለጥነዋል። ሮበርት አሁንም ኢንቨስት ለማድረግ አመንትቶ ነበር። ሀብታሙን አባት ገንዘቤን ባጣስ ብሎ ጠየቀው። ሀብታሙ አባት ፈገግ አለ። በሀብታምና በድሃ መካከል ያለው ልዩነት ይሄ ነው። ድሆች ገንዘብ ማጣት ይፈራሉ። ስለዚህ አደጋን በጭራሽ አይወስዱም። ሀብታሞች ውድቀት የመማር አካል መሆኑን ይረዳሉ። ስህተት ከሰራህ ተስፋ አትቆርጥም። ትማራለህ እና እንደገና ትሞክራለህ። የሀብታሙ አባት ውስን ገንዘብ ቢኖርም እንኳን ሀብት ለመገንባት የሚያስችል ዕቅድ ለሮበርት አጋርቷል። ወጪዎችህን ተከታተል። በአንድ ወር ውስጥ ገንዘብ የምታወጣባቸውን ነገሮች በሙሉ ጻፍ። መቀነስ የምትችላቸውን አላስፈላጊ ወጪዎች ለይ። በየቀኑ ተማር። መጽሐፍትን አንብብ። ሴሚናሮችን ተከታተል ወይም ስለ ገንዘብ ሊያስተምሩህ የሚችሉ አማካሪዎችን አግኝ። ንብረቶችን መጀመሪያ ገንባ። የቅንጦት ዕቃዎች ላይ ከማውጣት በፊት እንደ የቤት ኪራይ ያሉ ንብረቶችን በመግዛት ወይም የጎንዮሽ ሥራ በመጀመር ላይ አተኩር። ትርፍህን መልሰ ኢንቨስት አድርግ። ከኢንቨስትመንት የምታገኘውን ገንዘብ አታውጣ። ሀብትህን በፍጥነት ለማሳደግ መልሰህ ኢንቨስት አድርግ። ሮበርት የሀብታም አባት ምክርን መከተል እንደጀመረ በአስተሳሰቡ ላይ ለውጥ አስተዋለ። ገንዘብ ወዲያው የሚወጣ ነገር እንደሆነ አድርጎ ማየት አቆመ። ይልቁንም ገንዘብን ለመፍጠር እንደ መሳሪያ አየው። ኢንቨስት ለማድረግ ዕድሎችን መፈለግ ጀመረ እና ቀስ በቀስ ግን በእርግጠኝነት የአስተሳሰብ ለውጥ ከጥቂትነት ወደ ብዙነት ተለወጠ። የሀብታም አባት ትምህርቶች የሮበርትን ሕይወት አንድ በአንድ መለወጥ ጀምረዋል። የሮበርት ጉዞ ከሀብታሙ አባት ጋር ሌላ አቅጣጫ ወሰደ። ሀብታሙ አባት እንዲህ አለ። ሀብታም ለመሆን መጀመሪያ ስሜትህን መቆጣጠር መማር አለብህ። ይህ ሮበርትን አስገረመው። እሱም ስሜቶች ከገንዘብ ጋር ምን ግንኙነት አላቸው ሲል ጠየቀ። ሀብታሙ አባት ፈገግ አለና መለሰ። አብዛኛው ሰው ፍርሃትና ስግብግብነት የፋይናንስ ውሳኔያቸውን እንዲቆጣጠር ያደርገዋል። እነዚህ ስሜቶች ድሆች ሆነው እንዲቀጥሉ ያደርጋቸዋል። ሀብታሙ አባት እንዳብራሩት ሰዎች የሚጠሉት ሥራ ላይ እንዲቆዩ የሚያደርጋቸው ፍርሃት ነው። ክፍያዎችን ለመክፈል በቂ ገንዘብ ስለሌላቸው ይፈራሉ። ስለዚህ ሀብት ለመፍጠር አደጋ ከመውሰድ ይልቅ በደሞዝ ይረካሉ። ይህ ፍርሃት በአይጥ ሩጫ ውስጥ ያጠምዳቸዋል። አንድ ሰው የራሱን ንግድ ለመጀመር ቢያስብም የማይጀምር ቢሆንስ? ለምን? እነሱ የሚፈሩት መውደቅን ነው። ገንዘብ ማጣት ወይም መፈረጅን ይፈራሉ። ስለዚህ ከመሞከር ይልቅ ለመትረፍ ብቻ የሚከፈል ነገር ግን ለማደግ ፈጽሞ የማይበቃ ሥራ ላይ ይቆያሉ። ሀብታሙ አባት አክለውም ሀብታሞችም ፍርሃት ያጋጥማቸዋል፣ ነገር ግን ፍርሃቱ እንዲያግዳቸው አይፈቅዱም። ፍርሃት የተለመደ መሆኑን ይረዳሉ፣ ነገር ግን ዋናው ነገር እርምጃ መውሰድ ነው። ስኬታማ መሆን ከፈለግ ፍርሃትም ተሰምቶህ ወደፊት መጓዝ አለብህ። ስግብግብነት ሰዎችን ወጥመድ ውስጥ የሚያስገባ ሌላ ስሜት ነው።
ስግብግብነት ብዙ ገንዘብ ደስተኛ እንደሚያደርጋቸው ሰዎች እንዲያምኑ ያደርጋል። እነሱ የሚያስቡት ይህንን መኪና ከገዛሁ ስኬታማ እንደሆንኩ ይሰማኛል፣ ይህንን ትልቅ ቤት ከገዛሁ ሰዎች ያከብሩኛል። ግን እነዚህ ነገሮች የበለጠ ወጪና ጭንቀት ብቻ ይፈጥራሉ። እሱም ቀጠለ፣ እውነተኛ ደስታ የሚመጣው ነገሮችን ከመያዝ አይደለም፣ የሚመጣው ከነፃነት ነው። የምትወደውን ነገር ከማድረግ እና ከምትወዳቸው ሰዎች ጋር ጊዜ ከማሳለፍ ነፃነት። ያ ነፃነት የሚመጣው ንብረት ከመገንባት እንጂ የማያስፈልጉህን ነገሮች ላይ ገንዘብ ከማጥፋት አይደለም። ሀብታም አባት ለሮበርት እንዲህ አለው፣ ስሜትህን መቆጣጠር ከፈለግ ዕውቀት ያስፈልግሃል። አብዛኞቹ ሰዎች ገንዘብን የሚፈሩት ስለማይረዱት ነው። ገንዘብን እንዴት ኢንቨስት ማድረግ እንዳለባቸው ስለማያውቁ ያስወግዱታል። ግብር እንዴት እንደሚሰራ ስለማያውቁ ከመጠን በላይ ይከፍላሉ። ሀብትን እንዴት ማፍራት እንዳለባቸው ስለማያውቁ ድሃ ሆነው ይቀራሉ። ሀብታም አባት ሮበርትን እንዲማር አበረታታ። ስለ ኢንቨስትመንት፣ ስለ አክሲዮኖች፣ ሪል ስቴት እና ገንዘብ ለማሳደግ ሌሎች መንገዶችን መረዳት። ታክስን በተመለከተ ሀብታሞች ብልህ ስልቶችን በመጠቀም በሕጋዊ መንገድ እንዴት ያነሰ ታክስ እንደሚከፍሉ መማር። ገበያን በተመለከተ መቼ እንደሚገዛና መቼ እንደሚሸጥ ማወቅ። ሀብታም አባት እንዳስገነዘበው ባወክ ቁጥር ፍርሃትህ እየቀነሰ ይሄዳል። ዕውቀት በፈራኸው ነገር ላይ ስልጣን ይሰጥሃል። የሀብታም አባት ኃይለኛ ትምህርቶች አንዱ ገንዘብን የምታይበት መንገድ ስለመቀየር ነበር። ሮበርትን እንዲህ አለው፣ እንደ ሸማች ማሰብ አቁም፣ እንደ ባለ ሀብት ማሰብ ጀምር። ለምሳሌ $1000 ታገኛለህ እንበል። አንድ ሸማች ገንዘቡን በልብስ ወይም በመዝናኛ ላይ ያውለዋል። አንድ ባለ ሀብት ይጠይቃል፣ ይህንን $1000 ተጨማሪ ገንዘብ ለማግኘት እንዴት ልጠቀምበት እችላለሁ ብሎ። አክሲዮን ልግዛ፣ ትንሽ ንግድ ልጀምር፣ ወይም አዲስ ክህሎት ለመማር በኮርስ ላይ ኢንቨስት ላድርግ ሊል ይችላል። ከጊዜ በኋላ የባለ ሀብቱ ገንዘብ ሲያድግ የሸማቹ ገንዘብ ግን ይጠፋል። ሀብታም አባት ሮበርት ሌሎች ሊያዩአቸው የማይችሉ ዕድሎችን እንዴት ማየት እንዳለባት አስተማረው። እሱ እንዳለው አብዛኞቹ ሰዎች ዕድሎችን አያስተውሉም፣ ምክንያቱም በሥራ ወይም በወጪ በጣም የተጠመዱ ስለሆኑ ነው። ሀብታሞች ሀብታቸውን ለማሳደግ ዕድሎችን ሁልጊዜ ይፈልጋሉ። ሀብታም አባት ለሮበርት የአካል ብቃት እንቅስቃሴ ሰጠው። እሱም ጎዳና ላይ ስትሄድ ሱቆችን ብቻ አትመልከት፣ ራስህን ጠይቅ፣ ከነዚህ ውስጥ አንዱን እንዴት ባለቤት መሆን እችላለሁ? ይህ ንግድ እንዲሳካለት ምን ያስፈልገዋል? እንደ ባለቤት እንጂ እንደ ደንበኛ ብቻ እንዳታስብ አእምሮህን አሰልጥን። ሮበርት ይህንን መለማመድ ጀመረ እና ዓለም በብዙ ዕድሎች የተሞላ መሆኑን አገኘ። አንድ ትንሽ ካፌ ለሽያጭ የቀረበ፣ ታድሶ ሊከራይ የሚችል የቆየ ቤት፣ ወይም ወደ ንግድ ሊያድግ የሚችል የዌብሳይት ሐሳብ። ሮበርት የሀብታሙ አባት ትምህርቶችን መማርና ተግባራዊ ማድረግ ሲጀምር ከሌሎች ሰዎች ተቃውሞ ገጠመው። ሰዎች ለኢንቨስትመንት በጣም ወጣት ነህ ወይም ይሄ በጣም አደገኛ ነው አሉት።
የእሱ ድሃ አባትም ቢሆን ህልሙን ከማሳደድ ይልቅ አስተማማኝ ሥራ ላይ እንዲያተኩር አስጠንቅቆት ነበር። ሀብታሙ አባት ሮበርትን እንዲህ ሲል መከረው። ሰዎች ሁልጊዜም የማይረዱትን ነገር ይተቻሉ። አስታውስ ግን እነሱ የሚናገሩት የራሳቸውን ፍርሃት እንጂ ያንተን አይደለም። እነሱን ከሰማሃቸው አንተም እንደነሱ የዕለት ተዕለት ኑሮ ወጥመድ ውስጥ ትገባለህ። ሮበርት ትኩረት እንዲያደርግና በእድገትና በስኬት በሚያምኑ ተመሳሳይ አስተሳሰብ ባላቸው ሰዎች ራሱን እንዲከብ አበረታታው። ሀብታሙ አባት ለሮበርት ትልቅ መጀመር የለብህም አለው። እንደውም ትናንሽ ድሎች በራስ መተማመንን ለመገንባት ምርጥ መንገዶች ናቸው። አንድ ወጣት ሴት ኢንቨስትመንት ለመጀመር ፈልጋ የነበረች ቢሆንም $50 ብቻ እንደነበራት ምሳሌ አጋርቶታል። ብዙ ገንዘብ ለመቆጠብ ከመጠበቅ ይልቅ የአነስተኛ ኩባንያዎችን አክሲዮኖች መግዛት ጀመረች። ከጊዜ በኋላ ኢንቨስትመንቶቿ አደጉ እና ትልቅ ስጋቶችን ለመውሰድ የሚያስችል በራስ መተማመንን አገኘች። ሀብታሙ አባት እንዳብራራው ስኬት ደረጃ በደረጃ የሚገነባ ነው። እያንዳንዱ ትንሽ ድል ከፍ ያለ ግብ ለማውጣት ድፍረት ይሰጣል። ሀብታሙ አባት በየዕለቱ ልማዶችን ሀብትን በማግኘት ረገድ ያላቸው ሚና አጽንዖት ሰጥተዋል። ሮበርትን እንዲህ አለው፣ ልማዶችህ የወደፊት ዕጣህን ይወስናሉ። ይህን በየወሩ ትንሽ ካጠራቀምክ እና ኢንቨስት ካደረግ ከጊዜ በኋላ ያድጋል። ነገር ግን የምታገኘውን ሁሉ ካወጣህ ባለህበት ትቆማለህ። ቀላል ልምድን መከረ። መጀመሪያ ለራስህ ክፈል። ማንኛውንም ሂሳብ ወይም ወጪ ከመክፈልህ በፊት የተወሰነውን የገቢህን ክፍል ለቁጠባ ወይም ለኢንቨስትመንት አስቀምጥ። እድገትህን ተከታተል። የፋይናንስ እድገትህን ማስታወሻ ደብተር ያዝ። እድገትህን ማየት መቀጠል እንድትችል ያነሳሳሃል። ሀብታሙ አባት ለሮበርት አንድ የተለመደ ስህተት አስጠነቀቀው፣ ትዕግሥት ማጣት። እርሱም አለ፣ ብዙ ሰዎች ውጤቱን በፍጥነት ስለማያዩ ተስፋ ይቆርጣሉ። በአንድ ጀንበር ሀብታም ለመሆን ይጠብቃሉ። ግን ሀብት መገንባት ጊዜ፣ ሥነ ሥርዓት እና ጽናት ይጠይቃል። ዘር ስትተክል ውጤቱን ወዲያው አታየውም። ውሃ ማጠጣት፣ ከነፍሳት መጠበቅ አለብህ። በጊዜ ሂደት ለዓመታት ፍሬ የሚሰጥ ጠንካራ ዛፍ ይሆናል። ሀብትም እንደዛው ነው። ይህን ካሳካህ በኋላ ሀብታም መሆን ምን ማለት እንደሆነ በትክክል ትረዳለህ። ሮበርት ከዚያ ቀን የበለጠ ተነሳስቶ ከአይጥ ሩጫ ለመላቀቅ፣ ንብረቶችን ለመገንባት እና ሁልጊዜም ያለመውን ሕይወት ለመፍጠር ቆርጦ ነበር። አንድ ቀን ከብዙ ትምህርቶች በኋላ ሀብታም አባት ለሮበርት እንዲህ አለው፣ አሁን ሀብታም ስለመሆን በጣም አስፈላጊ ለሆነው እውነት ዝግጁ ነህ? ስኬት ስለ ዕድል ወይም ተሰጥኦ አይደለም፣ ስለ አስተሳሰብ፣ ጠንክሮ መስራትና ተግባር ነው። ሮበርት የበለጠ ለመስማት ጓጉቶ ቀረብ አለ። ሀብታሙ አባት እንዳብራራው ብዙ ሰዎች ሀብታም የመሆን ህልም አላቸው፣ ግን ጥቂቶች ብቻ ናቸው ወደ ተግባር የሚገቡት። ትክክለኛውን ጊዜ፣ ትክክለኛውን ዕድል ወይም ትክክለኛውን ሐሳብ ይጠብቃል። ግን እውነታው ፍጹም ጊዜ የሚባል ነገር የለም። ለመጀመር ምርጡ ጊዜ አሁን ነው። አሁን ነው። ሮበርትን ምሳሌ ሰጠው። ሁለት ጓደኛሞች አሰቡ። አንደኛው ብዙ ገንዘብ ሳገኝ መቆጠብና ኢንቨስት ማድረግ ጀምራለሁ ይላል። ሌላኛው በትንሹ ይጀምራል፣
በሳምንት $10 ብቻ ይቆጥባል። ከ10 ዓመት በኋላ ሁለተኛው ጓደኛ ሀብት ሲያካብት፣ የመጀመሪያው ግን አሁንም ትክክለኛውን ጊዜ እየጠበቀ ነው። ሀብታሙ አባት ቀጠለ። እድሎች በየቦታው አሉ፣ ነገር ግን በእነሱ ላይ የሚሰሩ ብቻ ውጤቶችን ያያሉ። እስኪዘጋጅ አትጠብቅ፣ ባለህ ጀምር። ሀብታም አባት ውድቀት የስኬት ተቃራኒ እንዳልሆነ ለሮበርትም አስተምረዋል። የጉዞው አካል ነው። እያንዳንዱ ስኬታማ ሰው ብዙ ጊዜ ወድቋል ሲል ተናግሯል። የአምስቱ ኩባንያዎቹም ቢሆን ሁሉም የከሸፉበትን የአንድ ነጋዴ ታሪክ ተናገረ። ሰዎችም ሳቁበትና ሞኝ አሉት። እሱ ግን ተስፋ አልቆረጠም። በስድስተኛው ሙከራ እጅግ በጣም ስኬታማ የሆነ እና ሕይወቱን የቀየረ ኩባንያ መሰረተ። ሀብታሙ አባት ፈገግ አለና ከመጀመሪያው ውድቀቱ በኋላ ቢያቆም ኖሮ ይሳካለት ነበር ብለህ ታስባለህ? ሀብታሙ አባት የፋይናንስ ነፃነትን ለማግኘት የራስን ተግሣጽ አስፈላጊነት አጽንዖት ሰጥቶታል። ገንዘብ ማውጣት ቀላል ነው፣ ነገር ግን ገንዘብ ለመቆጠብና ለመዋለ ንዋይ ለማዋል ተግሣጽ ይጠይቃል ብሏል። ሁልጊዜም ቢሆን መጀመሪያ ለራስህ ክፈል። ሂሳቦች ወይም ዕዳዎች ቢኖሩብህም ከሌላ ከማንኛውም ነገር በፊት ለቁጠባ ወይም ለኢንቨስትመንት የሚሆን የገቢህን ክፍል ለይተህ አስቀምጥ። ሀብታሙ አባት እንዳብራራው ይህ ልማድ በቀሪው ገንዘቦ ፈጠራና ብልህ እንድትሆኑ ያስገድዳቸዋል። ሀብቶን ለማሳደግ የሚያስፈልገውትን ተግሣጽም ይገነባል። ሀብታም አባት ብዙ ሰዎች ጥርጣሬያቸው ሕልማቸውን እንዳያሳድዱ እንደሚያግዳቸው አስተዋለ። ሮበርትንም ሐሳብህ እውነታህን ይፈጥራል አለው። ፍርሃትህ ላይ ካተኮርክ የምትወድቅበትን ምክንያት ታገኛለህ። ነገር ግን ሕልምህ ላይ ካተኮርክ የምታሳካበትን መንገድ ታገኛለህ። ሮበርትንም ሐሳብህ እውነታህን ይፈጥራል አለው። ፍርሃትህ ላይ ካተኮርክ የምትወድቅበትን ምክንያት ታገኛለህ። ነገር ግን ሕልምህ ላይ ካተኮርክ የምታሳካበትን መንገድ ታገኛለህ። ትምህርታቸው ሲጠናቀቅ ሀብታሙ አባት አንድ የመጨረሻና አስገራሚ ምክር አካፈሉ። በጣም ሀብታም የሆኑ ሰዎች መልሰው የሚሰጡ ናቸው። ሮበርት ግራ ተጋባ። መስጠት እንዴት የበለጠ ሀብታም ያደርጋል ሲል ጠየቀ። ሀብታሙ አባት ሲያብራራ ሌሎችን ስትረዳ ዋጋ ትፈጥራለህ። ዕውቀትን ማካፈል፣ አንድን ሰው መምከር ወይም ለበጎ አድራጎት መለገስ መልሶ መስጠት ስኬትህን ያበዛዋል፣ እርካታን ያመጣል እና ግንኙነትህን ያጠናክራል። ይህም ብዙውን ጊዜ ወደ የበለጠ ትልቅ ዕድሎች ይመራል። ለሮበርት ታሪክ የነገረው ለድሆች ተማሪዎች የትምህርት ዕድል ፈንድ የጀመረ ስለ አንድ ሀብታም ሰው ነበር። ይህ የልግስና ተግባር በመቶዎች የሚቆጠሩ ሰዎችን ሕይወት ከመቀየር ባለፈ ለሰውየው ታላቅ ደስታና ዕውቅናን አምጥቶለታል። ይህም ለአዳዲስ ሽርክናዎችና ንግዶች በሮችን ከፍቷል። የሀብታሙ አባት የመጨረሻ ምክር ቀላል ግን ኃይለኛ ነበር። መማርን ባቆምክበት ቅጽበት ማደግህን ታቆማለህ። ከዓመታት በኋላ ሮበርት ወደ ኋላ መለስ ብሎ ጉዞውን ሲመለከት የሀብታሙ አባት ትምህርቶች ሕይወቱን እንዴት እንደለወጡት ተረዳ። እሱ ሀብት የገነባው በገንዘብ ብቻ ሳይሆን በነፃነት፣ በራስ መተማመን እና ሌሎችን የመርዳት ችሎታንም ጭምር ነው።
ሮበርት ይህንን መልእክት አጋርቷል። በሕይወቶ የትም ይሁኑ የትም የወደፊት ዕጣውን የመቀየር ኃይል አለዎት። ምንም ሳይዙ ቢጀምሩም ምንም አይደለም። አስፈላጊው የአስተሳሰብህ ሁኔታና እርምጃ ለመውሰድ ያለ ፍላጎት ነው። ሀብት ማለት ገንዘብ ብቻ አይደለም። ስሜቶን መከተል፣ ሌሎችን መርዳት እና ያለ ጸጸት መኖር የሚችሉበትን ሕይወት መፍጠር ነው። ይህን ታሪክ ስትጨርስ አስታውስ፣ ወደ ፋይናንሻል ነፃነት፣ ወደ ሀብት ነፃነት የምታደርገው ጉዞህ ዛሬ ይጀምራል። በትንሽ ጀምር። ጽናት ይኑርህ። ከውድቀቶችህ ተማር። ትልቅ ህልም ይኑርህ እና በጭራሽ ተስፋ አትቁረጥ። የስኬትህ ብቸኛው ወሰን በራስህ ላይ የምታስቀምጠው ወሰን ብቻ ስለሆነ ነው። ዓለም የመጀመሪያውን እርምጃ እንድትወስድ በሚጠብቁህ ዕድሎች የተሞላች ናት። ጊዜህ አሁን ነው። በአግባቡ ተጠቀምበት። አመሰግናለሁ ውድ ቤተሰቦች። ዛሬ ያቀረብኩላችሁ የሪች ዳድ ፑር ዳድ መጽሐፍ በአጭሩ ሰመራይዝድ ሆኖ የቀረበውን ሐሳብ ነው። ከዚህ ብዙ እንደምትማሩ ተስፋ አደርጋለሁ። ከወደዳችሁት ሰብስክራይብ አድርጉ። ተመሳሳይና ሌሎች በሕይወታችን ውስጥ ሊጠቅሙን የሚችሉ ሐሳቦችን በዚህ ቻናል ላይ አጋራችኋለሁ። እነሱም እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።